በትምህርቱ በዚያን ጊዜ የነበሩ ሰዎች ላይ ተጽዕኖ ፈጥሯል። ትምህርቱ ብቻ ግን አይደለም። እዚህ ዓለም ላይ በነበረ ጊዜ እንግዲህ ከመጽሐፍ ቅዱስን ስታነብ የተለያዩ ተአምራቶችን እንዳደረገ ትረዳላችሁ። ይህ ተአምራቶች በጣም ብዙ ሰዎችን እንደሰበሰበ ከመጽሐፍ ቅዱስ ትረዳላችሁ። ስለዚህ በትምህርቱ ተጽዕኖ ፈጥሯል፣ በሚሰራቸው ተአምራቶች ተጽዕኖ ፈጥሯል። ከዛ ውጪ ግን ትልቅ ተጽዕኖ የፈጠረው መሞቱ ያስገደሉት በጣም በሚገርማችሁ ሁኔታ ቻሌንጅ የተደረጉት መጀመሪያ እነዚህ እግዚአብሔርን እናውቅ ፈጣሪ እናውቃለን ያሉት ሰዎች ናቸው። በቃ የሱን ታሪክ እንግደለው ብሎ በቃ እዚሁ የጀመረ ነገር በቃ ቦግ ብሎ ይጥፋ ብሎ ምንድነው እርምጃ የወሰዱት። ግን በገደሉት ጊዜ ህዝቡ ሞር እንዳመኑት ታያላችሁ። መሞት ብቻ አይደለም፣ መጽሐፍ ቅዱስ መሰረት በሶስተኛው ቀን ከሙታን እንደተነሳና ወደ ሰማይ እንዳረገ ትረዳላችሁ ከመጽሐፍ ቅዱስና እነሱ ለማጥፋት ብሎ የጀመሩት ሙቭመንት ከዚያ በኋላ የሱ ደቀ መዛሙርቶች ዓለም ዙሪያ እንዳሰማሩት ክርስትና የሚባለው እምነት በዚያ ምክንያት እንደተነሳ ታያላችሁ። እንግዲህ ክርስቲያን የሚለው ስም ሰዎች የሰጧቸው ሰዎች ስም ነው። ክርስቶስን የሚከተሉ ሰዎች ክርስቲያን የሚል